ለሰርጓ 2 ቀናት ሲቀሩት ከወደ እንግሊዝ ተደውሎ የተነገራት መርዶ እጅግ ከባድ ነበር። የምታገቢውን ሰው ግን ታውቂዋለሽ አለኝ። ማለት ሳላውቀው እንዴት ነው የማገባው? ይሄ እኮ ህይወት ነው። ግን እኮ የምታገቢው ሰው ባለትዳር ነው። ግን ወደ ግቢ ወስዶኝ አክስቴ ቤት ነው የሚለኝ። እዛ ቤት ሂጂና የራሱ ቤት ነው። እንደዚህ አይነት ፍራሽ አለ፣ እንደዚህ አይነት ሶፋ አለ፣ ግቢና የብዙ ሴቶች እንባ ያለበት ቤት ነው። ቤተሰብ ተሰባስቦ ዘመድ አዝማዱ ለሰርጓ እየጨፈረ እሷ ግን በእንባ እየታጠበች ነበር። ፎቅ ነበር ራሴን ማጥፋቱን ፈለጉ። ደግሞ ቤተሰቦች ያሳዘኑ። እኔ ኦኬ ልሙት ችግር የለው፣ ግን እኔ ነኝ የምትወራቸው። ከዛ በኋላ ምን ይሆናሉ? ለሰርጓ 2 ቀናት ሲቀራት የሰማችው ጉድ እሷን ብቻ ሳይሆን ቤተሰቧንም አንገት አስደፍቷል። እኛ ሰፈር መንደር ነው፣ በጣም ይወራል። ትንሿ ነገር ትገናለች። ሰውን የሌለ የሚፈርድ የኔ ብር ነው የጠፋው፣ የኔ ባል የቀረው፣ እኔ ነኝ ሰርጉን ያቋረጥኩት፣ የኔ ቤተሰብ ነው የተዋረደው። ያንን ልጅ አየሁት እያስበለክ ልታገቢው የነበረው። ከዛ እግዚአብሔር ላይ በጣም አዘንኩበት። ከተረፉ እሱ ከሚስቱ ጋር ነው። እንደምንም አደረገኝ። ሚስቱ ይሄንን ጉድ አታውቅም። የዚችን ከርታታ ስደተኛ የትዳርና የፍቅር ህይወት የስደት ውጣ ውረድን እንድትከታተሉ በአክብሮት እንጋብዛለን። ቪዲዮውን እስከ መጨረሻ አይታችሁ በጨዋነት አስተያየት እንድትሰጡ እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ በማድረግም የሸገር ኢንፎ ሚዲያ ቤተሰብ እንድትሆኑም በአክብሮት እንጠይቃለን። እንኳን ደህና መጣሽ ፍቅር። እንኳን ደህና ቆይ። እንዴት ነሽ? እግዚአብሔር ይመስገን። ፍቅር የቁልምጫ ወይም ደግሞ የቤተሰብሽ ነው ወይስ ትክክለኛ? አይ ከዛሬ 3 ዓመት በፊት ነው የወጣው። ራሴን ለራሴ ሰየምኩት። እንዴት ነው ፍቅር ብለሽ ለራስሽ ይገባታል ብዬ ስለማምን። የበፊት ስምሽ ማን ነበር? ብርቱካን። ብርቱካን ፍቅር መባል አለባት ብለሽ ራስሽ ወሰንሽ። ከፍቅር ጋር ነው ቆይታ የምናደርገው። የድሮ ብርቱካን ምናልባት በታሪክ ነው የምትነሳው። በታሪክ ካስታወሷት አንቺ ራሱ ታስታውሻታለሽ? በሱ ማስታወስ አልፈልግም። የድሮ ታሪክሽን ብዙ ነገር እንዳሳለፍሽ